ምን አገባይስ ትስጥሽ ስትፈልጋት ትስጥሽ ኦኬ ይሄ ነው እሱ ውጣ ተሳደብ እንደለመድብህ በቃ ውጣ እንደለመድብህ ከፍታ ባለፈው ለምን አባነቅሎ ወጣ ለምን አጣጣውት እንደው ህግ ጥሳል ቀማላ ዝም ባልኩ ነው እንዴ እሷ አትሰጠኝ ሰጠ ነበር አፍን ትከፍታለህ እንዴ ክፍታ የሽማግሌ መላጣ ዝም ብላ ምን አገባኝ እኔስ ምን አገባኝ ከበለኩታ ባለፈው እንደዛ ሞቅ ያለ ጌም ላይ ስላልተሰጠኝ ህግ ጥሰው ወጣ ያ ሁሉ ኮይን እየተሰጠኝ አውቄ ዝም አልኩኝ አጣጣዋለሁ እንደውም ስፈልግ እሰጣለሁ ባልኩ ነው ንጉሶች ሲመጡ ትንቀጠቀጣላችሁ እኮ አራሲና ልጅያለሽ ምን አይነት ንግስት ነሽ ምን አይነት ታምረኛ ሴት ነሽ ምን አይነት ጉድ ነሽ አሉ ጉድ ምን ይመስላል በክርስቶስ ምን አባቱ ታፈጣው ቅዱስ ፋኑ ላስገባ ቅዱስ ይልሽ አለን ትጨቻለሽ ገና ገና እና ይቅርብሽ ቤብላይ ነው ያ ቤስት ኦፍ 10,000 ነው ግን ቤስት ኦፍ 3 ነው ቤስት ኦፍ 5 ጆን ዳንኤል ቤስት ኦፍ 3 አይደለም ቤስት ኦፍ 5 ነው የተጫወትነው ቤስት ኦፍ 5 ማረም ቤስት ኦፍ 5 ነው እንዴ ቤስት ኦፍ 5 ማለት እኮ አንድ ሰው 3 ማሸነፍ አለበት ማለት ነው አዳምጠኝ እና በዙር ታዲያ በዙር እንዴት ነው የመጣ ነው መጀመሪያ ተጫውተን አንታቻ ቆይ ቤስት ኦፍ 3 ማለት ለጫወታ ነው ከ3 ሁለት ያሸነፈ ማለት ነው አሁን ለምሳሌ ሁለት በተከታታይ ነው ካሸነፍኩኝ ጌም ወለቀ ማለት ነው ገባኝ ግን ስቲል ባታሸንፍ ደግሞ 5 ዙር ሄዳለሁ ምልክ እሱ አንደኛ አይሄድም ጌታዬ ይሄዳል አሁን 5 ዙር እኮ ነው የተጫወትነው አንደኛ አንተ ወጣክ አንተ አንደኛ ወጣክ ከዛ በኋላ ሁለተኛ ተጫወተ ቤተሰቦች እንጠይቃቸው እሺ ቤተሰቦች እንደፈለጉ እዚህ ኮሜንት ላይ ቤስቶፍ ማለት ከ3 ጨዋታ ሁለቱን ማሸነፍ ማለት ነው ገባኝ ግን አላሸነፍንም እኛ ግን እኔ እኮ ማውራድ ስለኛ እኮ ነው ማውራድ ስለ ቤስቶፍ 3 ለኔ ነው እንደ ቤስት ኦፍ 3 ምን ነገረኝ ቤስት ኦፍ 3 ሚኒንግ ኦፍ ቤስት ኦፍ 3 እኛ የተጫወትነው እየተረጎም ጆንዳኒ ነጥብ ለማስቀመር ቤስት ኦፍ 3 ያልተጫወትነው እኔ አንተ እሱ አራት አልተጫወትንም አሳመኝ አሁን ስላለፈው ማውራት ለኛ ትርጉም ኦኬ ቤስት ኦፍ 3 ቆይ ቅድስት ቤስት ኦፍ 3 ኮነ ማለት ነው በሁለት ጨዋታ ነው የሚያልቀው ቤስት ኦፍ 3 ማለት ስንት ዙር እንደተጫወተሽ 5 ዙር እንደተጫወተሽ አንደኛ ላይ ተወጣውኝ ማሚ አንደኛ ወጣ አንተ አንደኛ ወጣክ ኤርሚ አንደኛ ወጣ 4 ጨዋታ ተጫወትን መለያ 5ኛ ተጫወትን እና እሺ ልንገርሽ ቤታየው ግን ቤስት ኦፍ 3 ማለት ሁለት ጨዋታ አሸነፈ እኔ አውቃለሁ ስለ ቤስት ኦፍ 3 ያላወራው እኛ ስለተጫወትነው ነው ያወራነው ጆን እኛ 5 ጨዋታ ተጫውተናል ግን ቤስት ኦፍ 3 ማለት እኔ ስለ ቤስት ኦፍ 3 ያላወራውም አሁንም አትሰማኝም እንዴ ስለ ቤስት ኦፍ 3 ያላወራው ወይ እወጣላለሁ ቤስት ኦፍ 5 yes የተጫወትነው ቤስት ኦፍ 5 ነው ቤስት ኦፍ 3 አይደለም ቤስት ኦፍ 3 ብለን ገብተን እኛ ሶስታችን አራታችን ቤስት ኦፍ 5 ነው ነው ቤስት ኦፍ 3 ነው አላለቀም ቤስት ኦፍ 5 ሆነ ያለቀው ምንድነው የምትለው ላድርቅሽ ብዬ ነው አይ ነው እኮ ነው ጋይስ እኔ በእናትህ ጆን ዳንኤል እኔ ለሪከርድ ምናምን እንትን አትበልከ አሁንም ባስያለው ሪከርድ ነው በቃ አልፈልግም እኔ ጭቅጭቅ እኔ ጌሚንግ ተጫውቼ ማንም አልተጨቃጨቅም ትክክለኛ ነገር ነው የተናገርኩት እኔ ምን ተናገርሽ ቤስት ኦፍ 3 እና ቤስት ኦፍ 5 ያጨቃጨቃል ወይ ጠየቀኛ ምን አልከኝ ላውራ ከዛም ተታውራ ያጨቃጨቃል ግን ቤስት ኦፍ 3 እና ቤስት ኦፍ 5 ይኸውልህ ስለ ቤስት ኦፍ 3 አላወራውም አልኩህ እኮ ቤስት ኦፍ 3 እኮ የተጫወትን ያለው ነገር ነው አለቀ ቤስት ኦፍ 3 የምንጫወተው ነገር እኮ ነው እኔ ያወራው ግን የኛ ቤስት ኦፍ 3 አልፎ ቤስት ኦፍ 5 ሆኗል ነው ምልክ ለምን በዙር ስለደረሰ ቀላል ነገር እኮ ነው ቤስት ኦፍ አረ ማሚ በስቴሎቶ ዲክላይን አደረግ አልገባም አይግባ አልሰጠውማ ባለፈው ጌም ተጫውቶ ሳይቀጣ አይደለ ኮይን ተሰጥቶኝ ትቶ ይወጣው አጣጣውት እሺ ወንዶች ችግር የለውም ማን ሰጠው ታዲያ አንተ ቆረቆራ መታ ጌሙን ተጫወት አልጫወትም ካልክ 10,000 አልሰጥም 4 ነጥብ ደብልታፕ ኖ ጊፍተሬ ካልተጫወትክ እያለኝ ነው ኖ ፕሮብሌም አረባክ ጂጂ ስለሞች ፍሪት የምትባው ይታቴ ምናምን አባሽሽ የምታስነው ትገገዚ ሰው ለማድም እንዲጎዳ ስለማልፈልግ ከቤተሰቦቼ ና አልገባም ተጫወት ና ብላን ገብቶ ይጫወት ከበላው ብላን አይ ህዝብ ጫወት እኔ 50 አንበሳ በላችኋለሁ ዛሬ እያልን ነው ግን ጆን ስለምወደው ዲፕሬሽን ውስጥ እንዳይገባ ነው ይላል
ናግባ አንኮና ሲስተም ታፕ አድርጉ እሺ ታፕ ስታድርጉ ታፕ በብሎክ ተሸኛችሁ እኔ ቤት ናግባ ማሚ ናግባ ያው ናገሩ ብሎ እኔ ቤት ታየውልሽ ቤታ ጨረሳችሁ እሺ አዩ ጨርሰናልና አርቶ እኮ ነው ፍራቻ ነው ኤቢሲ ብሎክ ታው ተናደር ፎሎ ባታረጉኝም ብሎክ ምን ተጠቅመኛላችሁ? ምንኛ እየታቸገረ አንተ ብቻ አራዳ ያሺ ቅድስቲ ገብቶሻል? ጨዋታው ገባኝ፣ ግን እንዳለ ይቅርብሽ በኮይን እያለኝ ምንም ሰው የለም ሁላችንም። ኧረ እባክህ ኦኬ ቅድስት ትጫወቻለች። አሁን እሷ እንዲያለች ነው። እንዴት ነው ማሜ የምንጫወተው? ቅድስት ትጫወታለች። ቅርብሽ እያለኝ ስለሆነ ወይ ይቅርብኝ ያልኩኝ ቁጭ ብለሽ ቡና እያፈለሽ ተረተረ ታውሪያት አለምን ትሳቀለሽኛ ታውዬ በ10 ሺህ ስለሆነ እኮ ነው። በቃ ቅድስት ኖርማል እኮ ታሸንፊያለሽ። ሷለሽ ታውሪያት አዳ እኛ አሁን የተበልጭ ገና እኮ 5 ጨዋታ ሊሆን ይችላል። ጨዋታው እኮ 6 ጨዋታ ሊሆን ይችላል። 2 ቤስት ኦፍ 3 ማለት ነው። 2 ቤቢሊዮን ማለት ነው። ታዲያ በቃ ችግር የለውም። እሺ ናኩትሽ ችግር ኦኬ ማርያምን ትሰጣላችሁ ማሉ የእውነታችሁን ትሰጣላችሁ። እዚህ ውስጥ ያላችሁ ማሚ ቤተኛ ሴትዮ ለካንቺ ያለኝ እኮ ምን ነሽ? ከጥስቴ ምን ነሽ? እንትና ቤታዮ ምን ነሽ? ትሰጣለሽ? ለምን ባለፈው ባንቺን ሸውደሻል? ትሰጣለሽ? ሸውጃ አይደለም ያንን በቃ ባየሁት ነው የሚሄደው። መለሽ ሰጠሻት ከመለሽላት ጥሩ ዝም ብለን እንጫወት ባካችሁ። ሳዱት ይውይ ወንድም ቴንክ ዩ ሶ ማች። አራት አንዳንድ ጋላክሲ ይሄ ፍቅር ቴንክ ዩ ሶ ማች። አራት አንዳንድ ጋላክሲ ቡቡዬ የኔ ወርቅ ቴንክ ዩ ጋይስ። አንዳንድ ጋላክሲ ወይ አራት ሰው ጋላክሲ መስጠት እንችል። አራት ሰው ጋላክሲ ወይ ሁለት ሻርክ መስጠት የሚችል ሰው ሁለት ሰው ሻርክ ጋይስ። እድስ ወይ ያለብሽን መች ነው የምትሰጪው? የማን የኔ ጋይስ ታፕ አድርጉ። ምንድን ነው የምትስቂው? ኤቭሪባዲ ደብል ታፕ አንበሳ ነው ያለው ግን ኤቭሪባዲ ደብል ታፕ አጃይ ለምን 10 ሺህ ነው እንጂ ያለብሽ ማሜ ስጥልኝ። ባለፈው አንበሳ የበላሁን እኔ ምን አገባኝ? እሺ ካለ እሺ ካለ አያገባኝ። ጠይቂው እሺ ማለት ነው። እኔ አንድ የሰጠሁህን መስሎኝ ነው የጠየቅከው መስሎኝ ረስቼዋለሁ። ጋይስ 10 ሺያችንን አንጣጣን ብር ብለን መጥፋት እነሱ ራሱ ሰላም ኪያምን እነሱ ራሱ ማየት ራሱ ይደክማል። ጋይስ ቲም ወርክ ዩኒቲ ኢዝ ፓወር። ሲና ነገርኩሽ እኮ አመጣጥሽ ያስታውቃል። የትልቅ ሰው ልጅ ስትመጪ አውቃለሁ አልኩሽ እኮ ስትመጪ ሲናዬ ካሸነፍኩኝ 20 ሺህ ኮይን ነው የምበላው እናቴ 20 ሺህ ሲና ቴንክ ዩ ቬሪ ማች ሲናዬ ይበቃል። ሲና ቤስት ኦፍ 3 ስለሆነ ኔክስት አለ ይበቃል። እንዳሰጪ ማንም አይደርስም። ይበቃል። ያዥልኝ ጥይቱን ያዥልኝ። አንድ ትቀራለች። ኔክስት ትቀራለች። አይደርሱብንም። በአስማት አይደርሱብንም። ይቀመጥልኝ ለኔክስት ማሜ ይላል። አመሰግናለሁ። ቢካይን ቴንክ ዩ ኢና ሊላሂ ወኢና ኢለይሂ ራጂኡን። ኢና ሊላሂ ወኢና ሄደችብን ግላ ባላችሁ ብዬ
ምን አንቀለቀለኝ? እኔ ማን ነኝ? ተይ ስጪ የምል ክፍታፍ ነኝ ስላችሁ አላምን አልቻችሁ። እኔ እኮ ጭንቅላት አይሰራም እኔን አትስሙኝ ብዬ እኮ መልዕክት አስተላልፌያለሁ። ቆዩ እኔን እኮ መስማት የለባቸውም እነ ሲና መስማት የለባቸው። ችግር አለብኝ ትሄድበት ነበር እኮ ወላሂ አደገኛ ጊፍተር ናት። እሺ ዘማይንድ ጌም አሁን ምን አይነት ዘማይንድ ጌም እንደምትጫወቱ እናንተ ናችሁ ብታውቁት። ዘማይንድ ጌም ጆን ዳንኤልን አትመኑት። ጆን ዳንኤል ሁለተኛ ከወጣ ተጨመቅኩ። ጆን ዳንኤል ሁለተኛ ከወጣ እኔ ተጨመቅኩ። ጆን ዳንኤልን በእርግጠኝነት አትመኑት። እመኑን። ቢ ስማርት ይላል ያራዳ ልጅ። ቢ ስማርት ይላል ዲያስፖራ። ቢ ስማርት ታይሚንግ የጆን ዳንኤልን ብቻ ነጥብ ነው የምታዩት። ጆን ዳንኤል ግን ንጉሶች ሲመጡ ትንቀጠቀጣላችሁ። ቴንክ ዩ ቬሪ ማች ያራዳ ልጅ ቴንክ ዩ ቬሪ ማች። ለቤታዮ ትሰጣለች። እኔ ላንተ ነው የምሰጠው። ለምን መሰለህ? እሱ ጋር ጊፍት ስላለኝ አንበሳ 40 ሺህ ኮይን አለኝ። ቤታዮ ቅድስትዬ የኔንም 10 ሺህ ስጪ ለማሚ 10 ሺውን ስጪ ወይ ለማሚ ወይ ለቤታ። እኔ የለብኝም ማንም ጋር ለማሚ እሰጥልሃለሁ። በቃ ለሁለቱም ስጪ ማለት ነው። ለሁለቱም ስጪ። ጊፍት ከሌለሽ አትወጪም። እንደምን ጊፍት አቆርፍጃለሽ? ሰጥልሃለሁ። እኔ ምን አትይም? ካንተ ነው የምወስደው። ምን አገባኝ? ቅድም ለምን አዟዟራችሁ? ቅድም ለምን ሲዟዟር ነበር? የኔ ሲሆን ነው እንዴ ከኔ የምትወስድ? ተሳሰብ። እኔ ምን አገባኝ? እቺ የሆነች ልጅ ወይ ጫወታ አቦሽን ነው ይጫወታ። እኔ ለጆን ለራስ እሰጣለሁ። ጆን እኔ ለማሜ ሲጭልኝ በቃ ለማሜ አይፈልግም። እኔ አንደኛ ወጥቼ እኔ እንኳን ሞራል የላችሁም እኮ ማውራት። እኔ እንኳን አንደኛ እኮ ነው የወጣሁት። ቅድስት ወይ አንቺ ወይ ጆን ዳንኤል ነው አለ እኔ የምትሰጡኝ አሁን ስላሽ እኔ ለማሜ ልስጠው ለመሰለሽ። እሺ እኔ ፍቅር እኔ ግን አይደለም እኮ ላስረዳሻ። አሁን እኔ አንደኛ ወጣሁ አይደለ ወይ ጆን ዳንኤል ወይ አንቺ ነሽ ለኔ የምትሰጡኝ። ከሁለት አንዱ ማን ነው የሚሰጠኝ? እሺ ጆን ዳንኤል ልስጥሽ። እኔ ከማሜ ጋር በቃ ጆን ዳንኤል የኔ ካውንታ ደግሞ ለማሜ 10 ሺውን ያለብሽን ለቤታ ስጪ። ለኔ አትስጪኝ። ለኔ አልፈልግም። ለማሜ ስጪው። ለማሜማ የራሷን ነው የምትሰጠው። ቤታይ የራሷን ትሰጧለች ለማሜ። የኔን ደግሞ ለአንቺ ትሰጥሻለች 10 ሺህ። ኦኬ እሺ፣ ለኔ 10 ሺህ ስጪኝ። ለማሜ ስጪው። አለቀ። ያንቺን 10 ሺህ ለማሜ ልስጥልሽ አይደለም? አይ ለራሴ ስጪኝ። ለራሴ ለምን ለማሜ የቤታ ለቤታ። አዎ ለኔ ስጪኝ። ትደግሚያለሽ ቅድስቲ? 10 ሺህ ልስጥኝ እናቱ። ቤታይ ሰውዬ ትሰጠኝ እሰጥሃለሁ። አለቀ። 4 ነጥብ። ምን አገባኝ? ትስጥሽ ስትፈልጋት ትስጥሽ። ኦኬ ይሄ ነው እሱ። ውጣ ተሳደብ እንደለመድብህ። በቃ ውጣ እንደለመድብህ። ክፍታ ባለፈው ለምን አባነቅሎ ወጣ? ለምን አጣጣውት? እንደው ህግ ጥሰሃል። ቀማላ ዝም ባልኩ ነው እንዴ? እሷ እስክትሰጠኝ ሰጥ ነበር። አፍን ትከፍታለህ እንዴ? ክፍታፍ የሽማግሌ መላጣ ዝም ብላ ምን አገባኝ? እኔስ ምን አገባኝ? ምን አገባኝ? ከፈለክ ውጣ። ባለፈው እንደዛ ሞቅ ያለ ጌም ላይ ስላልተሰጠክ ህግ ጥሰህ ወጣክ። የሁሉ ኮይን እየተሰጠኝ አውቄ ዝም አልኩኝ። አጣጣዋለሁ። እንደውም ስፈልግ እሰጣለሁ ባልኩ ነው። ጉርጥ ምን ይመስላል? በክርስቶስ ምን አባን ታፈጣው? ለምን የቅድስትን አትቀባበሉም? ቅድስት ለምን አትሰጥልሽም? ቤታይ ተጨለኝ ስላልፈልግም አለ። ምን ላድርገው ታዲያ? ጆን ዳንኤል ምን አልፈልግም። ጌሞች የለን እባክሽ ከቻልሽ እሺ ልውጣላችሁ። ኦኬ ቅድስት ለኔ የምትሰጪኝ ለራሱ ሄደሽ ለማሜ ይሰጥልሻል። እሺ ችግር አለቀ። እኔ የለብኝም። ያው እሷ ትሰጣለች። ይሄ በትልቁ አስተፈላችሁ እበልሃለሁ። ማሜ አትሰጥም። በልጅ ማል እና እንጫወት ነው። ማንም የለኝም እያየ ነው። በልጅ ማል እንጫወት። አንድ ሰው ብቻ ነው የሚበላው። ሁለተኛና ሶስተኛ ይወጣ ይበላል። ተስማማለች? አዎ ሁለት አንበሳ ይበላል። ሶስታችንም እንማል። እሺ ምን ማለት ያስፈልጋል? እናቱ ጊፍተሮች ነን ሁላችንም እኮ ሌቭላችን ሃይ ነው። አንቺ አሜሪካ ቁጭ ብለሽ እኔ ኢትዮጵያ ቁጭ ብዬ እሺ ሃይ ከሆነ ለምን ባለፈው ነቅለ ወጣ ስትሸነፍ? እናቴ ስለበቀደሙ ጨረስናል።
አሁን በአንበሳ ትጫወታላችሁ። በትልቁ ያው አሁን በአንበሳ ልጨት ነው እንዴ? ታድለክ እኔ እንዲምደውልለት ሰው ቢኖረኝ ይደውል። ሰው ይጥራ። አትፍራ። ምን አንቦቆቦቀ ሰው ዋንደን ጀምሩ ዋንደን ነው። ጀምር በትልቋ አንበሳ ማሉሽ ጀምሩ። ከማላችሁ አባቴ ሙት እገባለሁ። ካልማላችሁ ግን ሁለታችሁ ተጫውቱ ነው ይወጣላችኋል። አባቴ ሙት እሰጣለሁ ከተሸነፍኩ። ስሙ ወላሂ ተቋረጠ ሊመልሲል ተከተኑ ተማየ ማላ ምንድነው ኒሞና ይሙት በልጅ ከማልክ ብቻ ነው ማምን እናቴ የኒሞናም ጌታ አላህ አለ ወረበል ካባ እሰጣለሁ። ይሄ መጨረሻ ማላ ነው። እሺ በከባድ ማላ ነው በእስልምና ወረበል ካባ ጋይስ ወረበል ካባ አይ ቲንክ ከባድ ማላ ነው ጆንዳኒ በሙስሊም ቀጥል አንተ ማለት ማስቴር ነው ጋይስ አይደለም ነው በሙስሊም ጋይስ ወረበል ካባ ነው ጋይስ አውቆ ነው ኢትስ ኦኬ በቃ ወረበል ካባም ብሏል። እግዚአብሔር ያወይል እንዴ በቃ ሁሉ ሙስሊሞች አዎ እያሉ ነው። ቤተሰቦች ሁሉም አዎ ብለዋል። ኦኬ ጆን ዳንኤል ማል ዋንደን ነው። አንድ ጌም ሁለተኛም ሶስተኛም ይወጣ የፈተነ ወጥቶ መስጠት ነው። ምንም ክርክር የለው። ኦኬ ሁላችንም ስንጫወት ግን እጃችንን አርቀን ነው የምንጫወተው። ኦኬ እኔ ሁሉም እናንተ አሁን ተዘጋጅታችሁ ነው። ግን እኔ እግዚአብሔር ሁለት ደቂቃ ትርጉሙን ጠይቂው። ምን ማለት ነው ማሜ? ወረበል ካባም ማለት እግዚአብሔር ይፍረድብኝ፣ አላህ ይፍረድብኝ ነው። እሺ አንደኛ ለወጣ ነው። ሁለቱም ቤቢሊያው የሚሰጠው ሁለት ሰው ነው የሚሰጠው። ሁለት ሰው ነው የሚሰጠው። ሁለተኛ ቤቢሊያው ነው ወይስ አንበሳ? ትልቁ ደፋሮች ይሄ ነው እሱ። አንደኛ ወጣ ከመጨረሻው ላይ ይወስዳል። ሁለተኛ ራሱን ያድናል። ደፋር በትልቁ አንበሳ እኮ ነው የምንጫወተው። በቃ ፈራሽ ፈራሽ አይደለም እንደ አንተ ደውለክ ማን ለራሱ የሚሰጥ ተዘጋጅተህ እኔ ማን አለኝ እያያችሁ ነው። እሺ ያልኳችሁ እኮ ማለት ነው። እግዚአብሔር ነው አውቄ ነው እንደዚህ ያልኩት። ይሄው ማርያምን ቴክስት አድርጋል። ማርያምን ቴክስት አድርጋል። ቴክስት አድርጋል። ወይ ጆን ዳንኤል ተው በእናትህ አስቴርዬቱም ተላረ በል እባክህ ድረስ ብለህ ጽፈህ እሺ በ10 ሺህ አንድ ሰው 20 ሺህ ይላል 10 ሺህ ኦኬ እንደዛ ከሆነ ኦኬ ና እንጫወት። ዋና በአንበሳ ነው እንጂ 60 ሺህ አልሰጣችሁም። እሱ እናንተ ደዋው ለከኔ ቤታ ማንንም ጋር መደወል እንደማልችል ስለምታውቅ ነው። አልሰማም። በ20 ሺህ እንጫወት። ራሴ ኖ ቤስት ኦፍ 3 ዋንደን እሺ እንጫወት በ20 ሺህ ኦኬ መልካም እድል። ኦኬ ራቅ በሉሽ ሁላችሁም እጃችሁን አሳዩ። ራቅ የምትችሉትን ብቻ አድርጉ። ምንም አሁኑኑ ሰው ቤት መቀመጥ ከፈለጋችሁ አሁኑኑ ተቀመጡ። ሰው ቤት በቃ ራቅ በሉ። አንዴ ቆይ ጆን ዳንኤል ተቀመጡና ራቅ ብላችሁ ነው የምትጫወቱት። ማርያምን ራቅ በሉ። እኔ እጄን ብላለሁ። ስለዚህ አሁን አንድ ሰው ነው የሚበላው። የተስማማን አንድ ሰው ነው። የስ 20 ሺህ ያ 20 ሺህ ዋንደን እንግዲህ አዋልን ጆን ዳንኤል 20 ሺህ እኮ አይደለም ማሚ 10 ሺህ እያለ ነበር። አስቴትሙ ትሰጣለህ ማሚ 10 ሺህ እያለ ነበር። 10 ሺህ አይደለም ይሄ ቤታ 20 ሺህ እያለች ነው። 20 ሺህ ከሁለቱ ሰው ነው የምትበላው። ከሁለት ሰው ኦኬ ሁለቱም ይበላል። ሁለተኛው ወጣ የሚበላ ቤት ኦኬ እሺ። ለምን መሰለ ጆን ዳንኤል ሳይሰጥም 60 ሺህ እንደ ለአንድ ሰው ትሰጣለህ። አይ ፌር አይሆንም። ለዛ ነው ይማል ጆን ዳንኤል ይላል። አስቴር እየትሞታል እኮ ጋይስ ማይ ፋሚሊ ጋይስ ሼር ሁላችሁ ሼር ጋይስ ቤተሰቦች ማይ ፋሚሊ አንደኛ የወጣ ሁለት ሰው ይበላል። ጆን ዳንኤል እሺ ጆን ዳንኤል ማል ምን ብዬ ልማል? ቤታይ አስቴር ትሙት እሰጣለሁ በል። አረ እሰጣለሁ። አስቴር ትሙት እሰጣለሁ ከተበል አንቺ እኔን ታስቢኛለሽ? አንበሳ እኮ ሰጥቼሻለሁ። እንኳን 10 ሺህ ቆይ እኔም ሰጥቻለሁ። አንበሳ ሁለታችንም ተቀጣጥተን ማን ብዙ ሰጥቷል? እኔ እንዴ መች በላውሽ? እኔ አንቺን ቁማር በልቼሽ አላውቅም እኮ። አይ ባለፈው የሰጠው እንትን ነው። ዝም ብለህ እንዲህ መልክ ደስ ብሎኝ ፍልቅልቅና ደስ ብሎኝ ወዘዳ ለዛ ነው አንበሳ የሰጠው። ሂዱ ጋይስ ሼር አድርጉ። ይሄ መጨረሻ ነው። አንድ ነው የምንጫወተው፣ አንድ ጌም ነው። እናንተን የሚያለው ቤታት ማለት ነው። ማርያም ጀምሯል። አክሴፕት አድርጉ። ተቀበላ ልክ ያለው አጥፊውና እኔ ልላክሽ። አጥፊ እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
በሶስት ነው የሚያባዛው። ጊፍት ያላችሁ በመጀመሪያ ዙር አስደንግጦልኝ ትሪፕል ኤቭሪ ጊፍት ትሪፕል የምችለው ሲና ትችያለሽ። ምን አይነት ንግስት ነሽ? ምን አይነት ተአምረኛ ሴት ነሽ? ምን አይነት ጉድ ነሽ አልኩ። ቀልባቸው ነገሮችን እያልኩ ሲጋዬ ነገራቸው። ውስጣቸው ነገራቸው። ደነገጡ እያልኩ ሲጋ ደነገጡ። ይሄ ማሜ ነው። ይሄ የማይደፈረው ዋርካው ፕሬዝዳንት ማሜ። ከዚህ በፊት ብዙ አሸንፋችሁ ሊሆን ይችላል። ብዙ ፎክራችሁ ሊሆን ይችላል። አሁን ጊዜው የማሜ ነው። እኔ ስመጣ ቦታ ልቀቁ እያልኩ ነው። ልቀቁ ቦታ እያልኩ ነው። ለቅደ ሲና አዋንቺ አሜሪካ ኑሪ አንቺ ብቻሽን ዲያስፖራ ሆኚ ብቻሽን ሪል ዲያስፖራ ሰልፍ ኮንፊደንስ ይላል አባቴ። እሺ አንድ ቤቢ ላይ ያራዳል። አንድ ቤቢ ላይ በፈጠራችሁ ዋን ቤቢ ላይ መሰለኝ ተስፋ አለን መሰለኝ። ይህ አንድ ቤቢ ላይ አይሰጥም። እንደገና 1400 ጆዬ እየሰጠ ነው የምትሉት 1400 ለራሱ ምን ይጠቅመዋል? ሁለት አንበሳ ነው ያማቸዋል። ጆን ዳንኤል ለራሱ እየሰጠ ነው ትላላችሁ። እብድ ናችሁ። 1400 ሰውዬ 1400 አንድ ጋላክሲ ለራሱ ሰጥቶ ምን ሊጠቅም እንዴ? ምን ሆናችሁ ነው? ፋራ ናችሁ እንዴ? እኛ ጋር ቀልድ የለም። ጆን ዳንኤል ራቅ በል። አይ ለራሴ ልሰጥም። ይሄ ጦርነት ራቅ በል። እሱ ሰው ቤት ነው ያለው። እባካችሁ ተውትኛ። ጋይስ ግላብ አንድ ግላብ ካላችሁ አንድ ሰው ግላብ ልቀቁልኝ። ግላቡን ደብሉን። ወይኔ ጋይስ በኮምቦ መሄድ እንችላለን። ግላቡን ደብሉን። በጌታ ስም እኔ አትሊስት እንዳለ ይችላልው። ጋይስ ግላቡን እንጠቀመው። 73 ጋይስ ተስፋ አለን። ጋይስ ግላቡን እንጠቀም። ተስፋ አለን። ታሪኩን ለውጡ። ጋይስ ግላብ ልቀቁልኝ። ሌላ ሰው ግላብ ጋይስ ግላብ ልቀቁልኝ። እኔ ተስፋ አልቆርጥም። ወይ ቤቢዬ ተስፋ አልቆርጥም። ጋይስ ግላብ ልቀቁልኝ። ግላብ ፊውቸር ካውንተር የሚባለው በዛ መሄድ እንችላለን። ጋይስ ግላቡን እንጠቀመው። ቀናበል ግላቡን እንጠቀመው። ጋይስ ግላቡን እንጠቀመው። ይኸው ጋይስ እድላለን። ጋይስ ግላቡን እንጠቀመው። ተስፋ እንቁረጥ። ጋይስ ግላቡን እንጠቀመው። እዚህ ደርሰን ግላቡን እንጠቀመው። ይሁን ይግባ። ጋይስ በፊውቸር ካውንተር ነው መድረስ እንችላለን። ኮምቦ ብንሄድ ማርያምን መድረስ እንችላለን። ቀላል መድረስ ይቻላል። ጋይስ ግላቡን እንጠቀመው። ጆን ዳንኤል ይመችል። ጭራሽ ተዘረፈ። ጋይስ ሌላ ግላብ ልቀቁልኝ። ግላብ ልቀቁልኝ። ተስፋ አለን። መድኃኒዓለምን ተስፋ አለን። 30 ሺህ ነው የሚጎለን። 30 ምናምን ሺህ ጋይስ 30 ልቀቁ። ማርያምን ተስፋ አለን። ጋይስ ግላቡን እንጠቀም። 99 ሺህ ቲምወርክ በእናታችሁ ፕሊዝ። ይሄ ከጌምም በላይ ነው። ይሄ የክብር ጌም ነው። ጆን ዳንኤል ቁጭ ብለህ ታያለህ። አንፈላለግም እንዴ? እንደዚህ አይነት ጦርነት ፈታ በሉ። እያያቸው የት ስራ ነው? ለራስ አትሆን ለኔ አትሆን። ሰማይ ጌም ጆን ዳንኤል አዲስ አበባ ልጅ አስብ እንደ አዲስ አበባ ልጅ አስብ። ጆን ዳንኤል 106 ሺህ ናት። 106 ሺህ ናት። እቺን ታይም ብቻ ጠብቁልኝ። 108 ናት። ዘማይንድ ጌም ጥይት ብቻ አዘጋጅታችሁ ጠብቁ። 109 ናት። 119 ገባች። ማይ ቤዲ
so much family. Big love. ምን አይነት ጉድ ነው? ምን አይነት ታምር ነው? ምን አይነት ጌም ነው? ምን አይነት ስናይፕ ነው? ማሜ ቤት ብቻ የሚታይ ጌም። ዋው ዋው ዋው! ጊፍተር አይተህ የማታውቅና እኔ ቤት እያልኩ ነው እኮ። ስናይፕ አደራረግ አይተህ የማታውቅና እኔ ቤት እያልኩ ና አልኩ እኮ። የጊፍተር መንጋ አልኩ። ሲና ተናግረናል። ከዚህ በፊት ብዙ አሸንፋችሁ ሊሆን ይችላል። ብዙ ሰው አሯሩጣችሁ ሊሆን ይችላል። አሁን ጊዜው የኔ ብቻ ነው እያልኳችሁ እኮ። ማንም ጌመርና ለሁለት ግጠሙኝ፣ ሁለታችሁ ብቻ በ5 አንበሳ ግጠሙኝ። ገባ እሺ ገባ። ወሬ ብቻ አይደለም፣ ማውራት ብቻ አይደለም። ተግብረው ፈሪ ሁለታችሁ ግጠሙኝ። Thank you very much. Thank you. ትችያለሽ ሲና አንድ ሺህ አንተ 137,000 ሲና ትችያለሽ። ኢኤም ነባይ ማንቼ ናቲጎስ ቦንቱ ማንቼ ፓፓ እንዴ ምንድነው የምትልኩት? እሱ አስደግሙኝ አለ ማሜ አስደግሙኝ። እሷን እንዳስደገምካት እኔን አስደግመኝ እያለ ነው። ከጊፍት በኋላ እኔ ጋር 10 ሺህ አለ ማሜ። ከቅጣት በኋላ ሰውዬ እኔ ጋር 10 ሺህ አለ። 15 ሺህ ነው የምትበለው። ሁለተኛና ሶስተኛ 15 ሺህ ነው ይበል። አንተ ማሜ እንዴት ነው ጨዋታው? እሺ ተናገሩ መጀመሪያ። ቆይ ተናገር እሺ ማሚ። ምንድነው ስታክ የሚያደርገው? አውቁ ምን አይነት ጉድ ነው? ምን አይነት ተአምር ነው? አይነት ሳልቻልኩ አቤልዬ ነባት ማሜ። ቅድም ስንጫወት አንተ ሰው እየተሰማለህ ጊፍተር እያየ ነው። አንተ ካካ ምን ያልሰጥም አላልኩም። ቆሽማዳ እናቴ አልሰጥም ብለሻል እያልኩሽ አይደለም። ጊፍተሮች እያዩ ጊፍት ስትሰጡ ደስ ይላል። ኧረ እባክህ እስኪ ወላ በዛው ላይ ቤል ዘጋ ነው። በዛው ላይ ቤል ዘጋ ሰጣለሁ። በአባቴም እያለሁ አባቴ ትሪፕል ላይ ነው ፋሚሊ ትሪፕል ላይ ጋይስ በታብታብ 4,000 በታብታብ 4,000 ትሪፕል 5,000 በታብታብ 5,000 ማርያምን እያደረጋችሁ ነው። ሂዱ ጋይስ በታብታብ 5,000 ጋይስ በታብታብ 5,000 ምንም አትጠባበቁ። ላይቫችሁን ሲግት ልቀቁ። ትሪፕል እዚህ ላይ ነው የምንጫወተው። ሲጀምር ቆይ እዚህ ትሪፕል ላይ አትጠባበቁ። ለምን አንበሳ አይሆንም? ተግባባ። ቀድማችሁ በቃ ያላችሁን ለአንዴና ለመጨረሻ ጊዜ ያላችሁን ግፊት አንድ ጋላክሲ እና አንድ መኒጋ አንድ ሰው አንድ ጋላክሲ ይስጠኝ። ነምተኮ ጋላክሲ ተኮ ናፍከኝ አንድ ሰው መኒጋ ብሰጡ። አትጠባበቁ። ስፒች ቻሌንጅ ብሉልኝ። የአላህ ስራ አይታወቅም። ትሪፕል ነው በ3 ስለሚያባዛ ስፒች ቻሌንጅ ብሉ። አንድ ጋላክሲ ያራዳለች ቴክ ቢፍቶ ሌላ አንድ ጋላክሲ ፍጠኑልኛ። አንድ ጋላክሲ ብቻ። ቴንክ ዩ ቬሪ ማች ሪድ እጅግ በጣም አመሰግናለሁ። እዚህ ጋር አሁን ባላችሁ ጥይት ተረባረቡ። እንደው ለአላህ ብላችሁ ማለት ነው። እቺን ጌም ካሸነፍ አንደኛ የወጣ ብቻ ነው የሚድነው። አንደኛ የወጣ ብቻ ይድናል። ነምተኮፋ በይ ይተርፋል። በቃ ሌላውን አላህ ከሪም። ትሪፕል በእናታችሁ ትሪፕል ቆሌውን ግፈፈልኝ። ትሪፕል ኤቭሪ ጊፍት ትሪፕል በ3 ነው የሚያባዛው። ቻንሳችን እድላችን እዚህ ጋር ነው። ቲምወርክ ዩኒቲ ኢዝ ፓወር ዩኒቲ ኢዝ ፓወር ይላል አባቴ። በ3 ነው የሚያባዛው። ስጡ። ሌላው አይቶ እንዲሰጥ ስጡ።
ትሪፕል ያረጋለች ትሪፕል የሚየቴንኪው ቲሞት ያረጋለች በሶስት ነው የሚያባዛው ነግነግ እናግነግ ይየቴንኪው እናግነግ እያልኩ እናግነግ ትሪፕል ዮኒ ቴንክ ዩ ቬሪ ማች የምትችለው ሪክ ቴንክ ዩ ቬሪ ማች አንበሳ ሰጧት። ይሄ ቤት የተአምር ቤት ነው። ይሄ ቤት የተአምር ቤት ነው።